እሙዬ አቤት። ሩም ይዘሽ ሎኬሽን ላኪልኝ። ዛሬ ነገ ሳልል እመጣለሁ። እሙዬ ይሄ መልክሽ እኮ ብዙዎችን እንትን ብሎ እንዴ ምን ያሟል እንዴ? እሙዬ አቤት። ያሟል ሲንግል ነሽ እንዴ? አዎ እኔም ሲንግል ነኝ። ሄሎ ገጀራው። አቤት ማልበል? ቃንቄ ነኝ የሰፈር ልጅ። እንዴ አንቺ ፓስታ አቋም አለሽ እንዴ ባገሩ? ኧረ እዛው ፓስታን ቀቅለ ብለው ትዝ ይላል ከ20 ዓመት በፊት መጋቢት 16 ሩብ ጉዳይ ለ7 በሳንጃ ቂጤን ይወጋልኝ። እንዴ ቃንቄዬ ምንሽ አንቺ ነገር አትፈችም እንዴ? ኧረ ከሚስቴ አፋታ ወንድ ኮንክ እስኪ ዛሬ እናወራ። አንደ ሽንኩርት ነው ምልጥ እንደ ዳምፔል ነው ማነሳ ነው ምልጥ። ኧረ ተው ቃንቄዬ ነው ፈራው። እንዳረጀ መኪና ማለት ነው ፈታትቼ እገጥምህና በናፍጣ እንድትሰራ ነው ማረግ። ኧረ ገጀራው አንቺ አበዛሽው። የት ነው ያለው? ቆይ መጣሁ እና መገናኛ ነኝ። እዛው ነኝ። እኔም ጠብቀኝ አልቆይም። ምን እዚሁ መገናኛ ነኝ? አዎ ምን ነው? ኧረ እኔ ላምበረት ነኝ። መጣሁ። እዛም ቢሆን ጠብቀኝ 5 ደቂቃ። እንደ ገጅዬ ምን አመረርክ? እንደ ኧረ እኔ እየቀለድኩ ነው። ዝም በል። እንዲህ በቀላሉ የምፋታ መስሎሃል እንዴ? በእውነት ታውቃለህ ገጅዬ፣ እኔና ያንተን ፍቅር። እኔ እኮ ትንሽ አሁን ቡና ነገር ቀመስኩና ጉድ ሞርኒንግ ክላስ በምስራቅ አፍሪካ አለ የተባለ ቲሸርት ዝጋ ይጨርስ። እኔ እኮ እዚህ ክፍል አሸባሪ ማን ነው ሰብስቦ ያስገባብኝ? ቆይ ኧረ ቲሸርት በጠዋቱ ፊን ኧረ ቲሸርኛን ማስወጋድ ዝጋተ አተጌዱ ምን አባው ነው ዛሬ የተከስከው? ኧረ ቲሸርት ምንም አይደለም። ኧረ ቲሸርት ፎንቃ ገብቶለት ነው። አሬው ከማ ኧረ ሮዛ ዲ ክፍል ያለችው አጋር ያቺ ቀይዋ እና ምን አልካት? ኧረ ቲሸርቱ አጥባከ እጄ ምን ነው ባደረገኝ የደጅሽን አፈር አንቺ እንድትረቅጭኝ እኔ እንድፈራፈር ስላፍ ሂዳን ተገጣጣ ይሄ ቆሎ ተራቀልደን አጣና ተራቀልደው አለች። አንተ ፈተና ብዙ ነው ጌታዬ። ከዛስ ምን አለች? ከዛማ እኔ አንተ ፊት ቢኖረኝ አጥቶ ጠፊ ነበር የምሆነው። ይሄ ወለም ዘለም ያለ ፊት አላለችኝም እና ይሄ ያስጠጣል እኮ። እኔ አንተም ቦን ጂም ነበር የምጀምረው። አይዞህ እግዚአብሔር አለ። እግዚአብሔር ጥሎ አይጥልም። ቆይ በቃ ቲሸርት በቃ ነኝ ጂም ጀምራለሁ። ትምህርቱ ይቅርብኝ። አንተም ፈጣጣን በዚህ ጋቢና ምን አርጊ ነው የምትለው? ናተ ይሰማንታ ይሄ ቪዲዮ 50 ሺህ ላይክ የሚገባ ከሆነ የሻማ ሰጣችኋለሁ። ትደብራለህ እንዴ? ችግር የለም ብር አለኝ እኔ ጂኒ ትራስ መጣላችኋለሁ። ሻማ ምን ያደርግልሃል? ችግር የለም። ምን እሺ ነው? እሺ ችግር የለም። ሶላር አስገጥምላችኋለሁ እኔ ችግር የለም። ጻፍ እንዳልፈጥንብህ ነው ኩሻፕ ወረድ እስከ ችግር የለም። እኔ ምን አንተ ምን አተና ውረድልኝ ፑሻፕ ነው ሽቶ ነፋላለሁ። በብር ነው ምን ምን እሺ ነው የሚለው? ወጥ ትደብራለህ ወይ ለክስ ተሳስተሃል። ሌላ ቦታ ነው ማለት አራ ተሳስተህ ምንድን ነው ተሳስተሃል ማለት? ይሄ የሊዲያ ለቅሶ ነው እኮ። የሊዲያ የሚስቴ የኔ የሚስቴ ቀብር እኮ ነው። ወይ ይሄ የኔ ሚስት ደረባብኝ ማለት ነው። ምንድን ነው የሚለው ሰውዬው? እኔ ምን አውቃለሁ። ምን ሆነ? ማን አንተ? እኔ ፍላጎት እባላለሁ። የሊዲያ ባል ነኝ። የሊዲያ ባል ነኝ እኔ። እንዴ አንተ ከየት መተህ ነው? እስከዛሬ ህይወታችሁን ሳትኖር ከየት መተህ ነው? ደርባብኝ ነው ማለት ነው። እኔ ነኝ እኮ የሊዲያ ባል። ዋናው ባሏ እኔ ነኝ። አንተ የተደረብከው ነህ። ይሄ ነው እኮ። ስንት ነገር ብላኝ እስከ መጨረሻው ያንተ ነኝ። አይኔ ላይ እዴ ኑርልኝ ንጉሴ፣ አንተ እስትንፋሴ። አንተ ነበር ለቀረበት አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው ማለት ነው። እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነበር ማለት ነው። የምድር የዓለም የአልጋው ላይ ንጉስ አንተም ባየውበት ሌላው መሰለኝ ኩስ። ወንድሜ ምንድነው ልታሳየኝ አልከው? ወይስ ስትመኝ የነበረውን ነገር ሰርፕራይዝ ላደርግሽ ነው። ይሄ ሁሉ ለኔ ነው ወንድሜ? ወንድም ለመቼ ነው የኔ አባት? ለኔ ሞተር ትምህርቱን ቢያለሽ በቃ በዚህ ይሳካልሻል። ወረልኝ ወንድሜ ዋ አላቋርጥም ጀምሬ ሳይፍን ቀይሬ እና ይሄ ምንድነው? ሞተር መስሎኝ አይደል እንዴ? ይሄ እኮ ናፍታ የማያስፈልገው ድምፁ ካስቸገረሽ ጦሳ እንዳለው ቅቤ ቀቢውሽ አጎቴ ዲያስፖራ አጎቴ እንዴት ነው? በእናትህ ሐኪም ማባይ ሰላም ነው? እንዴት ነህ? አለን። እኔ ምን የጓደኛዬ አጎት እኮ ከአሜሪካ መጥቶ በቃ በየቀኑ ዳላር ነው ብር ነው በቃ ተዝናና ነው የሚለው። በእናትህ እየሰጠው ይሄ እንዴት ያለ ዲያስፖራ ነው? በእናትህ እኔ ራሱ ባገኘው ገንዘብ እቀበለው ነበረ። ዳላር ነው ደግሞ በቃ ይልካ ከውጭ ማለት ያላመጣለት የልብስ አይነት የለም። ጉቺ ምናምን አምጥቶለት እዚህ ራሱ አልበቃውም ልጨምርልህ እያለው ነው ምን
ምን መናገር የፈለከው ነገር አለ? ነጋ ኧረ ምንም ያስፈልገ ነገር አለ? እዚህ ሀገር እኮ ቡሽክሽክ ትወዳላችሁ። ቡሽክሽክ እኛ እዛ ዳላስ ምናምን እንደዚህ አይነት ነገር አናውቅም። ፊት ለፊት ነው የምናወራው ምናምን። ቡሽክሽክ ምን የምትነግረኝ ነገር አለ? ሆዴ የረበሽ አይደል እየጮኸ በቃ ሁለት ቀን ነው ምግብ ከበላው በቃ ዝም ብሎ ነው የሚጮኸው። በየሰዓቱ ይጮሃል በቃ። ኦኬ አጋጭ ማሜ ዳላር ፈልገህ ነው አይደለም? ገንዘብ ፈልገህ ነው አይደለም? እኔ እኮ ነው ፊት ለፊት እንደማትናገሩ እኮ ነው ግራ የሚገባኝ። እኔ አጎትህ አይደለሁ እንዴ? ዲያስፖራ አይደለሁ እንዴ? ብትጠይቀኝ ነው የሚሆነው። ና እናትህ ካየች ስለሚደብራ ዞር ብለና ማሳይ ነገር አለ። እኔ አባት ፊት ለፊት ለምን እንደማትነግረኝ እኮ ነው የሚገርመው። ይሄ ጎማ ይታይሃል? ይሄን ትበላለህ። እዛ በ24 ሰዓት ውስጥ 27 ሽፍት እየሰራሁ ለአንተ ብር ልሰጥ ነው? ቸጋራ የኔ ማር መጣልኝ። እንዴት እንደናፈቀኝ ባይኔ ተንሸዋረረ። እኔ ራሴ ከሰንዳፋ ባሱ አልሞላ ብሎኝ በስንት መከራ መሰለሽ ነው የመጣሁት። እንደው አንዳንዴ እኮ ምን አለ አብዬ ልምባረገኝ እላለሁ። ሁለቴ እንድታየኝ ነው? አዎ የኔ ቆንጆ ለምንድን ነው እንዲህ አቻኩለሽ ጠራሽኝ? ሆትስፖት ልታበራልኝ እኮ ነው። ሆትስፖት አበራልኝ። አንድ ሰዓት ሙሉ ጠብቄ ከሰንዳፋ እዚህ በባስ የመጣሁት ሆትስፖት እንዳበራልሽ ነው? አዎ ሆትስፖት ልታበራ። ተይ እንጂ ብርሽን እዚያ ካርድ ሞልተሽ እንትን በይ ለሆትስፖት እኔን ከዛ እኔ ሲጀምር በቃ አይወርድም ማሪ ወይ? እሺ ሆትስፖት አብራል። ሆትስፖት